ሰላም ሰላም የእግዚአብሔር ቅዱሳን እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም ጠቃሚ ነገር ይዤላችሁ መጥቻለሁ። ትህትና ምንድን ነው በሚል ርዕስ እንማራለን። ሁላችንም ይህን ጥያቄ በልባችን ይዘን ትህትና ምንድን ነው፣ መጽሐፍ ቅዱስ ስለ ትህትና ምን ይላል የሚለውን እናያለን። ትህትና የተሰበረ መንፈስ ነው ወይም የተዋረደ ልብ ነው። መጽሐፍ ቅዱስ ላይ መዝሙረ ዳዊት በቅንፍ 51 ላይ ስናነብ የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተዋረደውና የተሰበረውን ልብ እግዚአብሔር አይንቅም ተብሎ ተጽፏል። ስለዚህ ትህትና ምንድን ነው? ትህትና የተሰበረ መንፈስ ነው ወይም የተዋረደ ልብ ማለት ነው። እግዚአብሔር ይባረክ። የሰው ልጅ ከፍ የማለት ውጤት ትህትና ነው። ራሱን ከፍ የሚያደርግ ሁሉ ዝቅ ይላል፣ ራሱን ዝቅ የሚያደርግ ሁሉ ከፍ ይላል ይላል መጽሐፍ ቅዱስ። በሉቃስ ወንጌል ምዕራፍ 18 ላይ ያለውን እናነባለን። እግዚአብሔር ይባረክ። ፈጠን ብዬ እነግራችኋለሁ። እግዚአብሔር ይመስገን። መጽሐፍ ቅዱስ ላይ ሉቃስ ወንጌል 18 ላይ ምን ይላል? ስለ ትህትና እዚህ ጋር በደንብ ያስተምራል። 18 ከቁጥር 9 ላይ ጻድቃን እንደሆኑ በራሳቸው ለምታመኑና ሌሎችን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው እንዲህ ሲል፣ ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ፣ አንዱ ፈሪሳዊ ሁለተኛውም ቀራጭ። ፈሪሳዊም ቆሞ በልቡ ይህን ሲጸልይ፣ እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኞችና አመፀኞች አመንዝሮችም ወይም እንደዚህ ቀራጭ ስላልሆንኩ አመሰግናለሁ። በሳምንቱ 2 ጊዜ እጦማለሁ፣ ከማገኘው ሁሉ አስራት አወጣለሁ አለ። ቀራጩ ግን በሩቅ ቆሞ ዓይኖቹን ወደ ሰማይ ሊያነሳው እንኳን አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ ያለ ደረቱን ይደቃ ነበር። እላችኋለሁ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱን ግን የሚያዋርድ ከፍ ይላል ይላል። እግዚአብሔር ይባረክ። እዚህ ጋርም ፈሪሳዊውንና ቀራጩን እናያለን። ፈሪሳዊው እጦማለሁ፣ እንደዚህ አደርጋለሁ፣ እኔ እንደዚህ ነኝ፣ ስለዚህ እንደዚህ ስለሆንኩኝ እኔ አመሰግናለሁ፣ እንደዚህ ኃጢአተኛ አይደለም፣ እንደዚህ አመንዝራ አይደለም፣ እንደሌላው እንደዚህ አይደለም ብሎ ራሱን ከፍ አደረገ። ጫፍ ሰማይ ወጣ። ግን ቀራጩ ሰማይ እንኳን ላይ አልፈለገም። ራሱን ዝቅ አለ፣ ሊዋረድ ዝቅ አለ። እግዚአብሔር ደግሞ ያንን ትህትናውን አይቶ ምሕረት ለማን አደረገ? ለቀራጩ። እኔ ኃጢአተኛ ነኝ ብሎ ራሱን በጣም ያዋረደውን ከፍ አደረገ። ከፍ ብሎ ራሱን ከፍ አድርጎ ተራራ ያወጣውን አዋረደ፣ ባዶ ተመለሰ። እና በትህትና ውስጥ በረከት አለ። ዝቅ ያለ ሰው መቼም ቢሆንም ከፍ ይላል። ራሱን የሚያዋርድ መንፈሱ የተዋረደ ትህትናን የለበሰ ሰው ከፍ ይላል መቼም ቢሆንም። ስለዚህ የትህትና ትርጉሙ ምንድን ነው? የተሰበረ መንፈስ ነው ወይም የተዋረደ ልብ ነው። እና አንድን ነገር ተሸንፎ የሚያሸንፍ የትህትና ልብ ያላቸው ሰዎች ናቸው። እርቅ ያላቸው፣ እርቅ የሚሰሙ እሺ ባዮች፣ ቅን ልብ ያላቸው ሰዎች እግዚአብሔርን ኖሩ ያደርጋሉ። ኢሳይያስ ምዕራፍ 57 ከቁጥር 14 ላይ ያለውንም ፈጠን ብዬ አነባለሁ። እርሱም ጥረጉ፣ መንገድን አዘጋጁ፣ ከሕዝብ መንገድ እንቅፋትን አውጡ ይላል። ለዘላለም የሚኖር ስሙ ቅዱስ ሆነ። ከፍ ያለው ልዑል እንዲህ ይላል፣ የተዋረዱትን ሰዎች መንፈስ ሕያው አደርግ ዘንድ የተቀጠቀጠና የተዋረደ መንፈስ ካለው ጋር በከፍታና በተቀደሰ ስፍራ እቀመጣለሁ። አያችሁ፣ እነዚህ አሁን ትህትና ያላቸው ሰዎች እግዚአብሔር ከነሱ ጋር እንዲኖር ያደርጋሉ። እግዚአብሔር እነሱን ከተዋረዱበት ቦታ ከአመድ አንስቶ ከፍ ባለ ንግስና ቦታ ላይ ያስቀምጣቸዋል። አላያችሁም? እንደ ዳዊት እኮ በግ ጠባቂ ነበር፣ ግን ራሱን የሚያዋርድ
ራሱን በጣም የሚንቅ በእግዚአብሔር ፊት ራሱን የሚጥል ነበረ። እግዚአብሔር ከወንድሞቹ መካከል መረጠውና ቀባው። ቀብቶ ምን አደረገው? ንጉሥ አደረገው። ከፍ ባለ ቦታ ላይ አስቀመጠው። አያችሁ፣ ለዛ ነው ዳዊትም ከሆንኩት በላይ ሆናለሁ ብሎ እርቃን እስኪሆን ድረስ እግዚአብሔርን ያመለከው። እግዚአብሔር ይባረክ። ትሑት እንሁን፣ ዝቅ እንበል። ዝቅ ባልንበት መጠን በተዋረደውን መጠን ከፍ እንላለን። መጽሐፍ ቅዱስ አንደኛ ጴጥሮስ ምዕራፍ 5 ላይ በጊዜው ከፍ እንዲያደርጋችሁ ምን አልኩኝ? በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁ አዋርዱ ይላል። አያችሁ፣ ምን ያደርጋል? ከፍ ያደርጋል። ዝቅ ያለውን ከፍ ያደርጋል። በቃ ይሄ ነው ትሕትና ማለት። ይሄ ነው ትሕትና ማለት። ኢየሱስ ክርስቶስ ራሱ ስለ ራሱ ሲናገር እኔ የዋህ በልቤም ትሑት ነኝና ከእኔ ተማሩ አለ። እግዚአብሔር በመጨረሻ ዘመን ላይ የሚያስቀራቸው የዋህና ትሑት እንደሆነ የእግዚአብሔር ቃል በትንቢተ ሶፎንያስ ምዕራፍ 3 ላይ 3:12 አካባቢ ምን ይላል? በመካከልሽ የዋህና ትሑት ሕዝብ አስቀራለሁ አለ። ምዕራፍ 2ም ላይ በዛው ቦታ ላይ ምንድን ነው የሚለው? ትሕትናን ፈልጉ፣ ምናልባት በእግዚአብሔር ቁጣ ቀን ትሰወሩ ይሆናል ይላል። እነዚህ ትሑታን እግዚአብሔር በእሳት ነበልባል በመጨረሻው ዘመን በሚገለጥበት ጊዜ ትሕትናን የለበሱ በእግዚአብሔር ፊት ራሳቸውን የሚያዋርዱ ትሑታን በዛ ቁጣ ቀን ያመልጣሉ። ስለዚህ የዛሬው ትምህርት ምንድን ነው? ትሑታን ሁኑ። ራሳችሁን እጅግ በእግዚአብሔር ፊት አዋርዱ። እግዚአብሔር ከፍ ያደርጋችኋል። ዝቅ ያለው ከፍ ይላል፣ ከፍ ያለው ዝቅ ይላል። ስለዚህ ይህንን አምናችሁ ከትዕቢት የነጻ ሕይወት ለመኖር ትሕትናን ልበሱ። መጽሐፍ ቅዱስ በብዙ ቦታ ላይ ይናገራል። ዲያብሎስን ተቃውሙ። ምን ይላል? ዲያብሎስን ተቃውሙ፣ ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል እያለ ያዕቆብ ላይ ሲናገር ምንድን ነው ያለው? በጌታ ፊት ራሳችሁን አዋርዱ፣ እሱም ከፍ ከፍ ያደርጋችኋል ይላል። እግዚአብሔር ምኖችን ይቃወማል? ትዕቢተኞችን ይቃወማል። ትዕቢተኞች እንደ ቅድሙ ፈሪሳዊ እኔ እንደዚህ ነኝ፣ እኔ ይሄ አለኝ፣ እንደዚህ ምናምን ባላቸው ነገር የሚመኩትን እግዚአብሔር አይወድም። በእውነት አንድ ጊዜ ኢየሱስ ክርስቶስ በምድር ላይ ወንጌልን ሲሰብክ አንድ ሀብታም ሰው ያገኘና ተገናኙ። ሁለቱም ተገናኙና መንግስት ሰማይን ለመግባት ለመውረስ ማድረግ አለብኛል። መጽሐፍ ቅዱስ ላይ የተጻፉትን ሕጎችን እፈጽማለሁ። ኢየሱስ ያንማ ከልጅነት ተጀምረ ፈጽሜያለሁ። ያለህን ሁሉ ሽጠህ ለድሆች ስጥና ተከተለኝ አለው። ሃሌሉያ! ምን አልኩኝ? ያለህን ሙሉ ምንም ሳይቀር ሽጠህ ለድሆች ያንንም ሰጥተህ ተከተለኝ አለው። ሰውየው በጣም ጭንቅ ሆነበት። ራሱን እንደ ሕፃን የሚያደርግ ሕፃን አሁን ምንም ነገር አያስብም። ምንም መንግስት ሰማያት አይገባም አለ። ስለዚህ ራሱን የሚያዋርድ ሰው መቼም ቢሆንም ይከብራል። አንድ ምሳሌ ከመጽሐፍ ቅዱስ ልንገራችሁ፣ በእውነት በጣም ልብ የሚነካ ኤልሳዕን ታውቁታላችሁ። 12 ጥማድ በሬ ያለው ሀብታም ነው። በጣም ሀብታም ነው። አንድ ቀን የእግዚአብሔር ጥሪ መጣና ኤልያስን እንዲከተል አደረገው። ይከተላል። ኤልያስ በሄደበት ቦታ ሁሉም እየዞረ እጅ ያስታጥብ ነበር፣ ዝቅ ብሎ። አሁን የትሕትና ትርጉም እንዲገባላችሁ ነው ይሄን ሁሉ ማወራላችሁ። ዝቅ ብሎ እጅ ሲያስታጥብ ነበረ።
እግዚአብሔር ይባረክ። እጅ ሲያስታጥብ ሰዎች ሲፎግሩት ነበር። ጌታዬን ካንተ ይወስዳል፣ በዚህ ሌሊት ይሄዳል ያሉ። ኤልያስ ራሱ ከሱ እንዲለይ ብዙ ነገር ይለዋል፣ አይሰማም። እሱ በቃ ዝቅ ብሎ ሀብታም ነው እኮ ግን ያንን ክብሩን ሁሉ ጥሎ ባሪያ ሆኖ ከክብሩ በቃ ወርዶ ዝቅ ብሎ እጅ ያስታጥባል። ከዛ በኋላ የእግዚአብሔር የሚያከብርበት ጊዜ ደረሰና ሃሌሉያ። ኤልያስ በእሳት ሰረገላ ሲነጠቅ ኤልሳ ከእጁ ማለት ከኤልያስ የወረደውን መጎናጸፊያ ወሰደ። የክብር ጊዜ መጣ። ሃሌሉያ። በቃ መጣ። በኤልያስ ላይ 7 ጸጋ ነበረው። የተለያየ ነገር እሱ የሚሰራበት እጥፍ ጸጋ አገኘ። ከፍ አለ። የሀገር ሰው ሁሉ የሚያከብሩ ሰው ሆነ። የእግዚአብሔር ሰው እዚህ አለ ተባለ። የትኛውም ጥያቄ ያለ ሰው ሁሉ ወደ እሱ መምጣት ጀመረ። ተጽዕኖ ፈጣሪ ሆነ። አያችሁ፣ ዝቅ ብሎ ራሱን በጣም አዋርዶ ነበረ። እግዚአብሔር አከበረው። እግዚአብሔር ይባረክ። ኢየሱስ ክርስቶስ ራሱ ዙፋኑን ጥሎ መጽሐፍ ቅዱስ በፊልጵስዩስ ምዕራፍ 2 ላይ ይናገራል። ኢየሱስ ክርስቶስ ሲናገር ራሱን ያለ ልክ አዋረደ ይላል። አላያችሁም? እንደ ስለኛ ስል በከብቶች በረት ተወልዶ ራሱን አዋርዶ ያለ ልክ ራሱን አዋርዶ ይላል። እግዚአብሔርም ደግሞ ያለ ልክ ምን አደረገው? ከፍ አደረገው። ኢየሱስ ይባረክ። በጣም ደስ ያለኝ ነው ማወራላችሁ። በእውነት ትሁት ሰው መቼም ቢሆንም ከፍታ ይጠብቃል። ትሁትን ሰው መቼም ቢሆንም ክብር ይጠብቋል። ሃሌሉያ። እና አንድ ሰው ልንገራችሁ። መርዶክዮስና ሃማን ታውቃላችሁ? አስተር መጽሐፍ ላይ ያለ ታሪካቸው። ሃማ አለቃ ነው። ብዙ ህዝብ 127 ሀገራት ውስጥ ያሉ ሰዎች ሁሉ ያኔ እዛ ለስራ በሄዱበት እሱ አለቃቸው ስለነበረ ሁሉም ተንበርክከው ይሰግዱለታል፣ ክብር ይሰጣሉ ለሃማ። ይሄ ግን አጅዮ እግዚአብሔርን ብቻ ስለሚያመልክ ስለሚፈራ ለሱ ቅንጣት ያክል ክብር አይሰጥም። ለእግዚአብሔር ይዋረዳል። ለእግዚአብሔር ራሱን ያለ ልክ ዝቅ አድርጎ ያዋርዳል ራሱ። ሃማ ግን ለሱ ክብር ስላልሰጠ ተበሳጨ። በጣም ተናደደ። እግዚአብሔር ይባረክ። አንድ ቀን ሃማ አጠፋለሁ አለ። በቃ ይሄን ሰውዬ ለኔ ክብር እንዴት አይሰጥም? ሙሉ ሰው ክብር ለሱ ተንበርክኮ ሲሰጥ መርዶክዮስ ግን አይሰጥም። በጣም ሃማን ያናደደው የሱ ነገር ብቻ ነው። ሙሉ ሰው የሚሰጠው ክብር አይታየው እንዴ! ግን አንዱ መርዶክዮስ የማይሰጠው ክብር ታየው። ተናደደ። ትዕቢት ወጥሮ ሰውየውን ውድቀት ለመጣ አካባቢ ሰውን ትዕቢት ወጥሯል። እኔ አጠፋለሁ፣ እኔ እንደዚህ አደርጋለሁ ማለት ጀመረ። ኧረ አንተ ለእግዚአብሔር፣ አንቺ ለእግዚአብሔር ራስሽን ዝቅ አድርግ፣ ክብርም ለእሱ ስጪ እንጂ ሌላው ችግር የለም። አጠፋለሁ አለ። የሚሰቅልበትም ነገር አዘጋጀ። ግን እግዚአብሔር አሳልፎ አልሰጠው። ከዛ ከባረንዳ ከደጃፍ ከንጉሱ በር እግዚአብሔር አነሳና ትልቅ ቦታ ሹመት ሰጥቶ ያንን አጠፋለሁ ያለውን ሃማን አጥፍቶ ንጉስ ለሚወደው እንዲህ ይደረጋል። ከተማ እያዞረ አከበረው። ጠላቱ ሰውዬ ያ ጠላቱ ማለት የሃማ መርዶክዮስን እየዞረ አከበረው። አያችሁ፣ ዝቅ ያለ ሰው መቼም ቢሆንም ከፍ ይላል። ሃማን ንቆት እኮ ነው። እዛ ደጃፍ ላይ ስላለ ንቆት ነበረ። ትዕቢቱ ገደለው።
ስለዚህ ትዕቢተኞች አንሆን። ምኖች እንሁን? ትሑታን ነው። ትሑታን ምን ሆናሉ? ምድርን ይወርሳሉ ይላል መጽሐፍ ቅዱስ። ትሑታን ሁኑ፣ የእግዚአብሔርን በረከት ተቀበሉ። ትሑታን ሁኑ፣ ከፍ ከፍ በሉ። ትሑታን ሁኑ፣ አሸናፊዎች ትሆናላችሁ። ስለሰማችሁኝ አመሰግናለሁ። እግዚአብሔር ይባርካችሁ። በዛሬው ትምህርት እንደምትጠቀሙ ተስፋ አደርጋለሁ። ይህ ትምህርትም ለሌሎችም እንዲደርስ ሰብስክራይብ ያደረጋችሁ፣ ላይክ ያደረጋችሁ፣ ሼር ያደረጋችሁ እኔንም ሰፖርት አድርጉኝ። ስለሰማችሁኝ በጣም አመሰግናለሁ። በየጊዜው ደስ የሚል ትምህርቶችን ይዤላችሁ እቀርባለሁ። ከኔ ጋር ስለቆያችሁ አመሰግናለሁ። ለሌሎችም ይህንን መልእክት እንዲደርስ አድርጉ። ተባረኩ። እግዚአብሔር ከእናንተ ጋር ይሁን። ትሑታን እንሁን።